ከበር እናርግበትና ላሳያችሁ። ይሄን ስታደርጉበት ልክ ይሄንን ይመስላል ማለት ነው። ልክ እንደዚህ ትመለከቱት ጀስት ሙሉ ለሙሉ እዚህ ጋር ፈንክሽን በተኑ ራሱ ሳይቀር እዚህ ጋር የካሜራ ኦን የምታደርጉበት እዚህ ጋር ያለችዋ በተኗ ከዚች በኩል ያለችዋ ሳይለንት የምታደርጉባት እያንዳንዱ 17 ፕሮ ማክስ ላይ ያለውን ፊውቸር ሁሉንም አሟልቶ ነው የያዘው ማለት ነው። ከርቀት እንደዚህ አይታችሁት ነካክታችሁት ምናምን ካልሆነ በስተቀር ሰዎች አያውቁትም። ለዚያም ነው ተጠንቀቁ የምላችሁ። ሰፈራችሁ ላይ ምናምን እንደዚህ ስጋት ያለበት ሰፈር ላይ ምናምን ከሆነ የምትኖሩት ኦሪጂናሉ ስለሚመስላችሁና ለመለየት ከባድ ስለሆነ እናንተ ላይ አደጋ ሊያደርሱባችሁ ስለሚችሉ ልጆች ምናምን እና ደግሞ እንደዚህ ያለ አይደለ የሚያሰጋ ሰፈር በቃ ያሰጋል ብላችሁ የምታስቡበት ሰፈር እነዚህ ስልኮች ባትገዟቸው ይመረጣል ማለት ነው። እነዚህ ስልኮች ደግሞ አቅማቸው እስከምንድን ነው የሚለው ልንገራችሁ። አቅማቸው ለትላልቅ ስራ አይሆኑም ማለት እንደዚህ ሪሰርች ለመስራት ለተማሪዎች ነጋዴ ሆናችሁ ደግሞ እንደዚህ ኦንላይን ስራ ለምትሰሩ በደንብ ማኔጅ ለማድረግ ብዙ ታስክ ለመጠቀም የምታስቡ ጌም ለመጫወት ቀርጻችሁ አፕሎድ አድርጋችሁ ሶሻል ሚዲያ ላይ ለመልቀቅ ምናምን አይሆኑም። እነዚህ ስልኮች ሲም ካርድ ይቀበላሉ። ሁለት ሲም ካርድ ታስገቡባቸዋላችሁ። የተለያየ አፕሊኬሽኖች ታስገባላችሁ። ለምሳሌ ባንኪንጎች ምናምን ለመቆጣጠር እንደዚህ አንስታችሁ ለማውራት ምናምን እንደ ሁለተኛ ስልክ ልትጠቀሙበት የሚገባ ስልክ ነው ብዬ ነው የማምነው። ማለት ጀስት አቅሙን ስላየሁት ነው። የባትሪ አቅማቸውን በተወሰነ መልኩ አሪፍ ነው ማለት ይቻላል። ነገር ግን አሪፍ ነው በቃ እንደዚህ ሲከፍት ስታርት ብሎ ይመጣላችሁ ማለት ነው። እንደዚህ ማለት ታስጀምሩትና ትጠቀሙታላችሁ ማለት ነው። አንደኛው መለየት ያለባችሁ ሃይ ኮፒ ስልኮችም ላይ ወይም ደግሞ እዚህ ኦሌ ተብሎ ሎካል ብራንድ ላይ የተሰራበት የስክሪኑ ኤጁ የኦሪጂናሉ ከሆነ በጣም ጠባብ ነው። እዚህ ጋር ጥቁሩ በጣም ዝቅ ያለ ነው ማለት ነው። ልክ እነዚህኞች ላይ ትንሽ ሰፋ ይላል ማለት ልክ በዚህኛው በኩል ያለው ልክ ቅጥረቱ ከዚህኛው በዳር በኩል እንደምታዩት ነው። የኤጁ የጥቁሯ ቴክነሷ ልክ እዚህ ጋር ያለው እዚህኛው ላይ ነው የሚሆነው ማለት ነው። ኦሪጂናሉ ላይ በጣም ቀጭን ነው። እነዚህን ስልኮች መግዛት የሚፈልጉ ሰዎች ካላችሁ በላይ በሚገኘው ስልክ ደውሉልኝና ያላችሁበትም አዲስ አበባ ልክላችኋለሁ። ክፍለ ሀገር ማዘዝ የሚፈልጉ ሰዎች ካላችሁ ከነከበሩ ሙሉን አሟልቼ የምልክላችሁ ይሆናል ማለት ነው። የከበሩ ዋጋ ለብቻው ነው። ስልኩ 19500 ብር ስልኩ 19500 ብር ሲሆን ከበሩ ደግሞ እንዴት ላይ ከ1500 ጀምሮ እስከ 5000 ብር ድረስ አለ። የ17 ፕሮ ማክስ የኦሪጂናሉ ከበር ማለት ነው። ስለዚህ እነዚህ ስልኮች መጀመሪያ አስባችሁባቸው ነው መግዛት ያለባችሁ። ለብዙ ስራ እንደማይሆኑ ነግሬያችኋለሁ። ነገር ግን እንደዚህ ቀለል ታስክና እንደ ሁለተኛ ስልክ መጠቀም የምትፈልጉ ሰዎችና ብዙ ስራ መስራት የማትፈልጉ ሰዎች ካላችሁ እነዚህ ስልኮች ገዝታችሁ መያዝ ትችላላችሁ ማለት ነው። ሌላው ደግሞ ኮሜንት ላይ አትሳደቡ ኮሜንት ላይ ያለውና ማን ነው ራሴን ለመሸወድ ነው ወይ ምናምን እያላችሁ ብዙ ሰዎች ትጽፋላችሁ። በተለይ ሴቶች ሂውማን ሄር የምትለብሱት ራሳችሁን ለመሸወድ ሳይሆን ለማሳመር ራሳችሁን ኩል አድርጋችሁ ለማሳየት ያክል ነው። ስለዚህ ሂውማን ሄሩ ፌክ ነው። ይሄም ስልክ ፌክ ነው ማለት ነው። 17 ነው ጀስት ሃይ ኮፒ ስልክ ነው። ግን ፍሌክስ ለማድረግ ምናምን ጀስት ፈታ ለማለት ምናምን ይሆናል። ጥሩ ሉክ ኖሯችሁ አንዳንድ ሰው እኮ ይሄን ይዛችሁ ሲያያችሁ ለእናንተ ያለው አመለካከትም ከፍ ይላል። ገብቷችኋል? ለዚያም ጭምር የሚጠቀሙ ሰዎች ስላሉ ነው። ኦሪጂናል ስልክ መግዛት ከቻላችሁ ደግሞ ግዙ። የምትሳደቡ ሰዎች ስላልቻላችሁ ነው አይደለ? ይሄንንም መግዛት የማይችሉ ሰዎች ይመስለኛል ኮሜንት ላይ የምትሳደቡት። ይመቻችሁ። እንደምትመለከቱት እዚህ ጋር ቻርጀሩ አለ፣ ኬብሉ አለ፣ ኤርፎንም አለው ውስጥ ላይ ሲም ማውጫ መርፌ ሳይቀር ነው ያደረጉለት። እንዲሁም ደግሞ ዋራንቲ ካርድም አለው ውስጥ ላይ የካምፓኒ ዋራንቲ ካርድ አለው። ግላስ አለው እዚህ ውስጥ እዚህ ጋር እንደዚህ ዋራንቲ ካርድም አለው። የኦሌ ካምፓኒ የሚሰጠው ዋራንቲ ካርድ ነው። ያን ያክል አስተማማኝ ነው ማለት አይቻልም፣ ግን ጀስት አንድ ስልክ ፓኬጅ ውስጥ ልታገኙት የሚገባውን ነገር ሁሉንም ታገኙታላችሁ እዚህ ስልክ ውስጥ ማለት ነው። ስለዚህ አሁን ይሄ ስልክ በሲሊቨሩ ነው ማለት ነው። ሲሊቨሩ ወይ ደግሞ በነጭ ከለሩ አይፎን 17 ፕሮ ማክስ ነው ማለት ነው። ዛሬ ይሄንን 17 ፕሮ ማክስ በኦላ ሞዴል ይሄንን ያምራል። ሲታይ ቆንጆ ነው። እንደዚህ ስታዩትም በጣም ቆንጆ ነው። በሚከፍት ሰዓት የአፕል ምልክቱ ሳይሆን የሚመጣው የኦሌ ካምፓኒ ሎጎ ነው የሚመጣው ማለት ነው።